በየቦታው ሙስሊሞች ለመካ ያላቸው ፍቅር ዓዲ ከምንለው በላይ ነው። ሁሉም ሰው መካ ለመሄድ ሲያለም እንመለከታለን። ዑምራ፣ ሐጅ፣ የመካ የካዕባ ፎቶዎች ዌል ፔፐሮቻችን ላይ ለመካ ያለን ለካዕባ ያለን እዛ ቦታ ለመሄድ ያለን ፍቅር ዓዲ ከምንለው ሌቭል በላይ ነው። ይሄ ነገር ኖርማል ነው ወይስ እንደው ሌላ ዲፕ የሆነ ሳይንቲፊክ ነገሮች አሉት? አላሁ ጀለ ወዐላ እንደው በቁርአን ውስጥ ያመላከተንስ ነገር አለ? السلام عليكم ورحمة الله وبركاته. يقول الحق سبحانه: وكذلك أوحينا إليك قرآنا عربيا لتنذر أم القرى ومن حولها. الله جل وعلا بقرآن است لنبي عليه الصلاة والسلام يهنن القرآن بانت لا يوردن يهنن عربيا يهون قرآن بانت لا يوردن لمن لتنذر القرى يكتموچن النات مكة يكتموچن النات እና በዙሪያዋ ያሉትን ታስጠነቅቅ ዘንድ ይሄንን አረብኛ ቁርአን አንተ ላይ ያወረደን ይላል። የከተሞችን እናት ማለት እንደው የሆነ ምስጢር አለው፣ አብረን እንመለከታለን። ወላኪን መጀመሪያ ላይ እንዳልነው ነብዩ አለይሂ ሰላቱ ወሰላም ይህን ለመካ ያላቸውን ፍቅር ሲገልጹ እንመለከታለን። መካ የሰው ልጅ በሙሉ ይወዳታል። ረሱል አለይሂ ሰላቱ ወሰላም ከመካ በህዝቦቻቸው ተሰደው ሲወጡ ምን ይላሉ? የሄዱ ማጥየበኪ ሚን በለድን እንደው ምንኛ ያማርሽ ሀገር ሆነሽ፣ ምንኛ ያማርሽ ሀገር ነሽ፣ ህዝቦችሽ ባያወጡ ይኖሩ አንቺ ደቅቄ የትም አልሄድም ይላሉ አለይሂ ሰላቱ ወሰላም። ዓለምን ቢዚ ያደረገ በ1977 የተዘገበው ጥናት እንዲህ ይላል። መካ የዓለም እምብርት ላይ ነው የምትገኘው፣ ሴንተር ኦፍ ዘ ወርልድ። የግብፁ ምሁር ዶክተር ከማልዲን ተአምሩ የተገኘበትን መንገድ ሲገልጽልን እንዲህ ይላል። ሰዎች የተለያየ ቦታ ላይ ሲሄዱ ከዓለም ጫፍ ጫፍ ሲጓጓዙ ቂብላን ለማወቅ ሲቸገሩ እንመለከታለን። ተማሪዎቻችን ወደ ዌስት ሲሄዱ፣ የተለያዩ ቦታ ነጋዴዎች ሲንቀሳቀሱ ቂብላን ማወቅ ላይ ስትረግል ሲያደርጉ እናያለን። ሰፈር ያደርጋል። ይህንን ጉዳይ መቅረፍ አለብን ብለን ተነሳን ይላል። ሰዎች እንዴት ኢዚሊ ቂብላን ማወቅ ይችላሉ ብለን ተነሳን። የመጀመሪያውን ካርታ ክሬት ስናደርግ ኮንቲነንቶችን አህጉሮችን ስናስቀምጣቸው በድንገት መካ የዓለም እምብርት ላይ ሆና አገኘናት ይላል። አይ ይሄ ነገርማ ትንሽ ከኛ ስህተት ሊሆን ይችላልና ድጋሜ ቼክ ማድረግ አለብን ብለው ድጋሜ አዲስ ካርታ ክሬት አደረጉ። ሌሎች ያልገቡ ኮንቲነንቶች ነበሩ፣ አሜሪካ፣ አውስትራሊያ አስገቧቸው። እነዚህ አስገብተው ድጋሜ ሲያዩ በሚገርም ሁኔታ በመካ ዙሪያ ምድር ሀገራቶች በተደራጀ ሁኔታ ተቀምጠው ይመለከታሉ። አሁንም ቼክ ተደረገ። እንደው ይሄን ነገር ተቃራኒ የዚህ ነገር ተቃራኒ ተኪዶ እንዴት እስቲ መካ በሌለችበት ምድር ተደራጅታ መቀመጥ ትችላለች የሚለውን ላቲቲዩድ አልቲቲዩድ የምንላቸውን ካርታ ላይ የሚሳሉ የተለያዩ መስመሮችን መሳል ቀጠሉ። መካ ከሌለች ዓለም በተደራጀ ሁኔታ ልትቀመጥ አትችልም። መካ ኢንቮልቭ ባደረገች ጊዜ ግን በመካ ዙሪያ ዓለም ተደራጅታ ነው የምትቀመጠው ማለት ነው። በሚገርም ሁኔታ ከዚህ በኋላ የመጀመሪያው ጥያቄ ይመለስልናል። ምክንያቱም መካ የምድር እምብርት ላይ ከሆነች የማግኔቲክ አትራክሽን በሙሉ መካ ምድር ስር ነው የሚሰባሰበው ማለት ነው። ለዛ ነው ኤኒ ዑምራ የሄደ ሰው ወይ ሐጅ የሄደ ሰው ይህን ጥያቄ መጠየቅ እንችላለን ነው። ወደዛ ሄደ ሰው በሙሉ ወደ ውሃዋ፣ ወደ ተራሮቿ፣ ወደ ዛፎቿ፣ ወደ እያንዳንዱ መካ ምድር ላይ ያሉ ፍጡሮች ይሳባል። በጣም ሰላም ያለበት ሰውን ምትስብ ከተማ ሆና እናገኛታለን። ምናልባት እግረ መንገዳችን አላሁ ጀለ ወዐላ የሪሳላን መነሻ ቦታ መካን ማድረጉ ሕክማው ምንድነው የሚለው ነገር ይገለጥልናል። ኢነ ፊ ዛሊከ ለአያቲን لقوم يتفكرون. السلام عليكم ورحمة الله وبركاته.